ስም የተመሰገነ ይሁን። እግዚአብሔር ፈቃድ ሆኖ ዛሬም ድጋሚ በእናንተ በፊታችሁ መቆም ስለቻልኩ እግዚአብሔርን አመሰግናለሁ። ባለፉት ሳምንታት ጠፍቼ ነበረ። ያው ስራ ፈተና ምናምን ነበረብኝ፣ ከባድ ጊዜ ነበርና ባለፉት ጊዜያቶች የተማርኩት ነገር አይደለም እንደዚህ እግዚአብሔርን ቃል መካፈል አይደለም በእግዚአብሔር ፊት እንዲመቆም መውጣት መግባት ራሱ እግዚአብሔር ሲፈቅድ እግዚአብሔር ቸርነት እንደሆነ ተምሬበታለሁ። እውነት ነው። እግዚአብሔር ካረዳ መጽሐፍ ቅዱስም ሲናገር እንደዛ ይላል፣ ሰው ይበላ ይጠጣ በዛ ደግሞ ደስ ይለው ዘንድ ይህ የእግዚአብሔር ስጦታ ነው ይላል። የሰው ልጅ ኖርማል ናቹራል የሆነ ነገር ሊያደርገው የሚችለው ነገር መብላት መጠጣት ነው አይደለ? ግን ያንን እንኳን ናቹራል የሆነውን ነገር ለማድረግ ይህ የእግዚአብሔር ስጦታ ነው ይላል። ህይወት ራሱ የእግዚአብሔር ስጦታ ነው። ደግሞ በእግዚአብሔር ፕሬዘንስ ውስጥ በእግዚአብሔር መገኘት ውስጥ ሆኖ መመላለስ ደግሞ በጣም ከሁሉ የከበረ ስጦታ ነው እና በጣም ነው የእግዚአብሔርን አብሮነት የእግዚአብሔር ከኛ ጋር መሆን ያለውን ዋጋ ባለፉት ሳምንታት ተምሬያለሁኝ እና እግዚአብሔር ይመስገን ዛሬ በፊታችሁ እንድቆም ያደረገኝ የእግዚአብሔር ምሕረት የእግዚአብሔር ቸርነት ነውና ለዛ እግዚአብሔር የተባረከ ይሁን። ስላየኋችሁ በድጋሚ እንደገና ደግሞ እንዲተሰባስበን እግዚአብሔርን ቃል ለመስማት ስለቻልን ደስ ብሎኛል። የዛሬ ማካፍለው ርዕስ እግዚአብሔርን መምሰል የሚል ርዕስ ነው። ባለፉት ሳምንታቶች እነዚህን ካራክተር ዴቨሎፕመንትን በተመለከተ ወይም እግዚአብሔርን ስለመምሰል አይነት ሀሳቦች ነው እያነሳን የመጣ ነው። ከዛ ጋር የተያያዘ ሀሳብ ነው የምቀጥለው ማለት ነው እና አንደኛ ጢሞቴዎስ 4 ላይ ምን ይላል? እሱን ቃል በማንበብ እጀምራለሁ። አንደኛ ጢሞቴዎስ 4:7 ላይ ነገር ግን ለዚህ ዓለም ከሚመችና የአረጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ፣ እግዚአብሔርን ለመምሰል ግን ራስህን አስለምድ ይለዋል። ስለዚህ ይሄ ነው እንግዲህ ዋናው ሀሳብ፣ እግዚአብሔርን ለመምሰል ግን ራስህን አስለምድ የሚለውን ቃል ነው። እስቲ እግዚአብሔር ስም የተባረከ ይሁን እና ከዚህ ቃል ተነስተን ሀሳቡን ለማየት ስንሞክር ምን ይላል? እግዚአብሔርን ለመምሰል ግን ራስህን አስለምድ። እግዚአብሔርን መምሰል የአንድ ቅጽበት ሁኔታ ሳይሆን የሚለመድ ነገር፣ መልመድ መለማመድ የሚያስፈልገው ነገር እንደሆነ ያሳያል እና ቀጥሎ ያለውን ክፍል ጨምረን ስናነበው ምን ይላል? ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁን ላይ የሚመጣውን ሕይወት ተስፋ ላለው ነገር ሁሉ ይጠቅማል ይላል። የሰው ልጅ ብዙ ነገር ይለምዳል አይደል? እኛ ራሳችንን ብዙ ነገር ለማስለመድ ሞክረን እናውቃለን። ለምሳሌ እኔ አሁን በጣም ራሴን ለማስለመድ እየሞከርኩትና በጣም እየታገልኩት ያለሁት ነገር ምንድን ነው? ያው መገመት ለመችለት ጀርመንኛ ቋንቋ ለመልመድ በጣም እየታገልኩ ነው። ሰው ራሱን ለማስለመድ ብዙ ነገር ይጥራል እና ብዙ ጊዜ እንደውም ይሄ ቃል እንደውም በአዲስ ትርጉም እንደ ኤክሰርሳይዝ ይገልጸዋል። ልክ ራሱን ኤክሰርሳይዝ ሄዶ ሰው ኤክሰርሳይዝ እንደሚሰራው ሰውነቱን ኤክሰርሳይዝ ሰርቶ ለጊዜው ሰውነቱን እንደሚያስለምደው ሰው ልክ እንደዚህ አድርጎ ይገልጸዋል። እና ሰው የት ይሄዳል? ስፖርት ቦታ ይሄዳል። ራሱን ሰውነቱን ኤክሰርሳይዝ ያስለምዳል እና ራሱን ያስለምዳል። ግን ያንን ለማስለመድ ምን ዋጋ ይከፍላል? ጊዜ በጣም በተደጋጋሚ ማድረግ አለበት። ሰው ራሱን የሆነ ነገር ለማስለመድ ያን ነገር በተደጋጋሚ በተከታታይ ማድረግ አለበት። ለአጭር ጊዜ ሳይሆን ለረጅም ጊዜ ማድረግ አለበት። ምን እስኪሆን ድረስ? እስኪችል ድረስ ያን ነገር ማስተር እስኪያደርገው ድረስ መልመድ አለበት። እና እንደውም እዚህ ሀገር በጣም ያስተዋልኩትና
እንደ ኢትዮጵያ ወይም በእኛ ሀገር ባህል የጎደለን እዚህ ደግሞ በጣም የሚያደርጉት ነገር ያየሁት ነገር የሆነን ነገር ማስተር ማለት ነው። በቃ አንድ ነገር ሲያውቁ ከነሱ በላይ ማንም የሚያውቅ እንደማይኖር ነው የሚያውቁት ነገር አለ። በጣም ጥቂት ነገር ሊሆን ይችላል፣ አንድ ነገር ሊሆን ይችላል። ግን የሚሰሩትን ስራ ማወቅ አለብን ብለው የሚያስቡትን ነገር እስከ መጨረሻ ያውቁታል። ከዛ ማንም ሰው በዛ ጉዳይ ላይ እንዲህ ነው እኮ የሚላቸው ሰው ሲመጣ ይበሳጫል። ማለት በጣም ትልቅ ኢሹ ነው የሚሆነው። ምክንያቱም በቃ አውቀነዋል ብለው ነው የሚተዉት እንጂ አውቀነዋል ችለነዋል እስከሚል ድረስ አይተውትም። እኛ እንደዛ አይደለም። ብዙ ጊዜ ብዙ ነገር ትንሽ ትንሽ አሁን ኢትዮጵያ ብዙ ነገር ትንሽ ትንሽ ብዙ ብናቅ ነው የምንመስለው። ግን ጠለቅ ብለን ስንታይ ግን ምንም አናውቅም። ትንሽ ትንሽ ኢንፎርሜሽኖች ነው ያለን። ሰውም ስናውቅ ካያችሁ እዚህ ሀገር ሰውን ለማወቅ ሲሞክሩ በጣም ዲቴል ይጠይቃሉ። ምን ፈልጎ እስክትል ድረስ በጣም ዲቴል ይጠይቃሉ። ዲስክራይብ ሲያደርጉ እንደዛ ነው። ስለዚህ እግዚአብሔርን እንደዚህ ነው ማለት ነው። እግዚአብሔርን እንድንመስል የሚጠይቀን እስክንሆን ድረስ ነው። ላያችን ሳይሆን እስክንሆን ድረስ ነው ማለት ነው። እዚሁ ጢሞቴዎስ 6:6 ላይ ምን ይላል? ለምንድን ነው እግዚአብሔርን መምሰል የሚያስፈልገው ስንል ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው ይላል። ከዛ ከዓለም ምንም አላመጣንምና ይላል። ወደ ዓለም ምንም እንኳን አላመጣንምና አንዳችን ልንወስድ አይቻለንም። ምንም ይዘነው የምንሄደው ነገር የለም። ይሄ ለጥቂት ጊዜ ይጠቅማል የሚለው ከላይ ማለት ነው። ከፊት የምንሰበስበው ነገር ሁሉ ራሳችንን የምናስለምደው በጣም ታግለን የምናስለምደው ነገር ሁሉ ለጥቂት ጊዜ ይጠቅማል። ግን ይዘነው ልንሄድ የምንችል ነገር አይደለም። ይዘነው የምንሄድ ግን ለዘላለም የሚጠቅም ግን ለዘላለም ትርፍ የሚሆነው ግን የዚህን ዓለም ራሳችንን የምናስለምነው ነገር ይበቃኛል ብለን አውቀን እግዚአብሔርን ማስለመድ ራሳችንን እግዚአብሔርን ለማስለመድ ለመምሰል ለምናስለምድ እንደሆነ ነው። ያንን ለማለት ግን ኑሮዬ ይበቃኛል ማለት ያስፈልጋል ማለት ነው። እየወረደ ይላቸው አንዳችን ልንወስድ አይቻልም። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳ በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነው። አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉና አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋህነትንም ተከታተል ይለዋል። ይሄ የአንድ ቀን ጉዳይ የአንድ ጊዜ ሁኔታ አይደለም። እንከታተለው ቀን ነው። በየቀኑ በየጊዜው በየሰዓቱ የምናደርገው ነገር ነው። ግን ያንን ለማድረግ ኑሮዬ ይበቃኛል ሰው ማለት አለበት። ሰው ገንዘብንም ዝናንም የዚህ ዓለም ነገርንም አሳዶ እግዚአብሔር መምሰልንም ተከታትሎ አይችልም ማለት ነው። ስለዚህ ኢቨን በዚህ ዓለም ነገር ላይ እንኳን ሁሉን ነገር ለማሳደግ የሚሞክር ሰው የትኛውንም ነገር ሳይዝ ነው የሚቀረው። የሆነ ነገር ላይ በጣም የሚያተኩር ሰው ግን በዛ ነገር ላይ ስኬታማ ይሆናል። የእግዚአብሔር ነገር ደግሞ እግዚአብሔርን ለመምሰል ከምንም ይልቅ አስቀድመን መሻት አለብን ማለት ነው። ሌላው ይበቃኛል ማለትን መማር አለብን። ሁሉንም ማትረፈቸም ግን አሁን ብዙ ጊዜ ካያችሁ የአሁኑ ክርስትና ግን እየሆነ የመጣ እግዚአብሔርን ራሱ የምንፈልገው የዚህን ዓለም ነገር ለማትረፍ ይመስላል። ግን አይደለም። የዚህን ዓለም ነገር ይበቃኛል ብላችሁ ትታችሁ ነው እግዚአብሔርን መታተርፉት ነው እንጂ የሚለው የዚህን ዓለም ነገር ለማትረፍ አይደለም እግዚአብሔርን የምንፈልገው። ሲጀመር የተፈጠርነው ለዚህ ዓለም ይህን ነገር ዓለም ለማትረፍ አይደለም። ለምንድን ነው እግዚአብሔርን መምሰል ይህን ያህል የሚያስፈልገው? እግዚአብሔርን መምሰል እንግዲህ በጣም በተደጋጋሚ ማድረግ ያለብን ነው። በጣም ዋጋ የሚያስከፍል ነው። ዋጋ የሚያስከፍለው ይህንን ዓለም ይበቃኛል ብሎ መተው ነው።
ክብርን ሊሆን ይችላል፣ ገንዘብን ሊሆን ይችላል፣ ሰውን ሊሆን ይችላል። ከዚህ ዓለም ትርፍ የምንለውን ነገር መተውን ይበቃኛል ማለትን ይጠይቃል። ይሄ ትልቅ ዋጋ ነው ማለት ፔን አለው እና ያለ ፔን አይደለም እግዚአብሔርን የሚመሰለው እና ግን ፔኑ የሚገርማችሁ ከዚህ እዚህ ታች ያሉትንም ሰዎች ሲገልጻቸው ፔን አላቸው። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ስተው ይልና በብዙ ስቃይ ራሳቸውን ወጉ። እነዚህ ሰዎች ራሱ አትዘንደው መሰቃየታቸው አይቀርም ወይም ደግሞ ኢቭን በሂደቱም ራሱ ብዙ ስቃይ ሊደርስባቸው ይችላል። ከእግዚአብሔር ሀሳብ ውጭ መሆን በእግዚአብሔር ሀሳብ መሄድ ወይም እግዚአብሔርን ለመምሰል መሄድ ብቻ ነው ፔን ያለው እያልኩ አይደለም። ኢቭን ሌላውን ቢሆን ፔን አለ። ግን ቁም ነገር ምንድነው? የትኛውን ፔን ነው የምንመርጠው ነው። ሁሉም የራሱ የሆነ ስቃይ ያለው ሰፈሪንግ አለው። ዲሲፕሊን ይጠይቃል። ባለምም ሰክሰስ ማግኘት ዲሲፕሊን ይጠይቃል። ልፋት ይጠይቃል። መከታተል ይጠይቃል። ራስን ማስለመድ ይጠይቃል። እግዚአብሔርን ለመምሰልም ራስን ማስለመድ ዋጋ ያስከፍላል። ዲሲፕሊን ይጠይቃል። አትሌት በየቀኑ እንደሚሮጥ ከዛ መጨረሻ ላይ እንደሚያሸንፍ በየቀኑ መሮጥ ዋጋ እኮ ያስከፍላል። ለምሳሌ ወይም ደግሞ በየቀኑ ጂም መሄድ እና ስፖርት መስራት ፔን አለው አይደል? በጣም ሰው ስፖርት ሁሉ ሰው ቆንጆ ሼፕ ቢኖረው ሁሉም ሰው ይወዳል፣ ምንም ጥርጥር የለውም። ግን ሰው የማይወደው ምኑን ነው? ፔኑን ነው። ፔኑን ነው የማንፈልገው። ያን ፔኑን ጨምሮ የሚወድ ወይም ደግሞ ፔኑን እስከ መቋቋም ድረስ የሚወድ ሰው ግን ቆንጆ ሼፕ እንዲኖረው እስከዛ ድረስ የሚወድ ሰው ግን ይኖረዋል። ምንም ጥርጥር የለውም። ራሱን ያስገዛል። ስለዚህ እግዚአብሔርን መምሰል ፔን አለው፣ ዋጋ ያስከፍላል። ግን ያን የትኛውን ፔን ነው የምንመርጠው እኛ? የዘላለማዊ አክሊል ዘላለማዊ ሕይወት የሚያስገኘውን ፔን ነው የምንመርጠው ወይስ ጊዜያዊ ፔን ነው የምንመርጠው? ለምንድን ነው ሲጀመር መጽሐፍ ቅዱስ ይሄ ዋጋ ከፍለን ራሳችንን እንድናስለምድ የሚጠይቀው ወይም ራስን አስለምድ የሚለው ለምንድን ነው ስንል፣ በመጀመሪያም እግዚአብሔር ሰው ሲፈጥር ከዚህ በፊት እንደውም ተነጋግረን እናውቃለን። በመጀመሪያ እግዚአብሔር ሰው ሲፈጥር ምን ብሎ ነው የፈጠረው? ዘፍጥረት 1:26 ላይ ምን ይላል? ሰውን እንደ መልካችንና እንደ ምሳሌያችን እንፍጠር። እግዚአብሔር የመጀመሪያው ዓላማ የሰው ልጅ እግዚአብሔርን እንዲመስል ነው። በአምሳሉ ነው እሱን የሚመስል ፍጥረት ነው መፍጠር ያሰበው። ያ ነው የመጀመሪያው የሰው ልጅ ኢንቴንሽን። ካያችሁ ምንም ነገር ለተፈጠረበት ዓላማ ካልዋለ ለምንም ነገር አይሆንም። ወይም በደንብ ለምሳሌ ወንበር የተፈጠረው ለመቀመጥ ነው። ለመቀመጫነት ሲሆን ልክ ነው፣ በቃ ምቹ ነው፣ ልክ ነው። ግን ልደረድሩበት ትችላላችሁ። ወይም እኛ ቤት በአብዛኛው ጊዜ እንደሚያገለግለው ልብስ ልናስቀምጥበት እንችላለን። ሆኖም ግን አያምርም ማለት ልክ አይደለም። ልብስ መደርደሪያ ሲሆን ለልብስ መደርደሪያነት አይደለም የተሰራው። የሰው ልጅ እግዚአብሔርን ሊመስል የተፈጠረው የተሰራበት ዓላማ ሲሆን ነው፣ ልክ ሲሆን ነው የሚያምር፣ ሲሆን ነው ሰላም፣ ሲሆን ነው ትክክል። ስለዚህ የሰው ልጅ ለተፈጠረበት ዓላማ ካልኖረ ደስተኛ አይደለም። ለተፈጠረበት ዓላማ ካልኖረ በቃ ይጠፋል። ከተፈጠረበት ክብር የወረደ ነው። ለዛ ነው ይሄ ደግሞ የሆነው ዘፍጥረት ላይ አይደል እንዳየነው የሰው ልጅ ኃጢአትን ሲያደርግ የሰው ልጅ የተፈጠረው እግዚአብሔርን እንዲመስል ነው። እግዚአብሔር እንደፈጠረው ግን እግዚአብሔርን ለመሆን በሞከረው ሰይጣን ምክንያት እግዚአብሔርን ለመሆን አይደለም የሰው ልጅ የተፈጠረው እግዚአብሔርን ለመምሰል። ሰይጣን ግን እግዚአብሔርን መሆን ፈልጎ ነበር። መሆን ፈልጎ ወደቀ። ስለዚህ ሰይጣን እርሱን እንዲመስል ፈለገና ብትበላ እኮ እግዚአብሔር ትሆናለህ አለ። በቃ አንተ እግዚአብሔር ትሆናለህ ትሆኛለሽ አላትና ትሆናላችሁ አለ። ይሄ እግዚአብሔርን የመሆን ምኞት ከዛ ከክብሩ እንዲወድቅ አደረገ የሰው ልጅ። ከዛ ክብር ወደቀ። ስለዚህ የሰው ልጅ ከዛ ክብር ከወደቀ በኋላ በኃጢአት ምክንያት ሰፈሪንግ መጣ፣ ስቃይ መጣ።
ከዛ በኋላ ክርስቶስ መጣል። እግዚአብሔር ክርስቶስን ፕሮሚስ አደረገ። እዛው እኮ ነው ፕሮሚስ ያደረገዋል። እዛው ላይ ፕሮሚስ አደረገ ክርስቶስ እንደመጣ። ክርስቶስ ለምንድን ነው የመጣው? የሰው ልጅ ወደዛ ክብር ለመመለስ ነው። ወደዛ ወደ ተፈጠረበት ክብር ለመመለስ ነው የመጣው። የልጁን መልክ እንድንመስል ነው የመጣው። ሮሜ 8:29 ላይ እናያለን እሱን ሀሳብ ማለት ነው። ሮሜ 8:29 ላይ ምን ይላል? ልጁ በወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። እግዚአብሔርን ያየው ሰው የለም ማለት እግዚአብሔርን እንድንመስል ስናስብ እግዚአብሔር ማንን ነው የሚመስለው? ምንድን ነው የሚመስለው? እግዚአብሔርን አላየነው ማለት እግዚአብሔርን አንድ እንኳ አላየውም ይላል። አንድ ልጁ ግን እርሱ ተረከው ይላል። ያየነው ክርስቶስን ነው። ክርስቶስን እንድንመስል ነው። ክርስቶስ ደግሞ እግዚአብሔርን ነው የሚመስለው። እኔ አብን እንደምመስል እናንተ ደግሞ እኔም ምሰሉ ይላል። ስለዚህ አስቀድሞ የወሰናቸው እነዚህ መጀመሪያ ሲፈጥር እሱን እንድንመስል ፈጠረ። ከዛ ወደቃ የሰው ልጅ። ከዛ ደግሞ ሲጠራን ደግሞ የጠራን የልጁን መልክ እንድንመስል ነው። ስንጠራ ስናምን እንዲመቸን በምድር ላይ እንዲደላን አይደለም የጠራን። ችግራችንን ለመፍታት አይደለም የጠራን እግዚአብሔር። ጸሎታችንን ለመመለስም አይደለም የጠራን እግዚአብሔር። እግዚአብሔር የጠራን ወደ ቀደመው ክብር ለመመለስ ነው። አሜን። ያ የቀደመው ክብር ደግሞ ምንም አይደለም፣ ክርስቶስን መምሰል። ስለዚህ ክርስቶስን እንዲመስሉ ጠራቸው። እስከ መቼ ነው ክርስቶስን ምን መስለው ታዲያ? የጠራን ቀን ክርስቶስን መሰልን። የተጠራን ቀን ጥሩን የተቀበልን ቀን ሲጠራን እንደዚህ ነው የጠራን። በዚህ ዓላማ ነው የጠራን። የእግዚአብሔር ዓላማ ነው የተጠራ ነው። ለራሳችን አይደለም። ወይም በዚህ ምድር ላይ የምንኖረው የራሳችንን ምኞት ለማሳካት አይደለም። ብዙ ጊዜ እግዚአብሔርን መገኘት፣ የእግዚአብሔርን እርዳታ፣ የእግዚአብሔርን ሕልውና ስንገልጽ የእኛን መሻት ማሟላቱን ነው አይደል? እንደ ምስክር የምናቀርበው እንደዚህ አስቤ፣ እንደዚህ ተሳካልኝ፣ እንደዚህ ጸልዬ፣ እንደዚህ ሆነልኝ። ስለዚህ እግዚአብሔር ከኔ ጋር ነው እንዳለው እግዚአብሔር ግን አይደለም። እግዚአብሔር ከእርሱ ጋር እንድንሆን እንጂ እሱ ከኛ ጋር እንዲሆን ማለት ከእርሱ ጋር እንድንሄድ እንጂ እሱ ከኛ ጋር እንዲሄድ አይደለም። እኛ በሱ ሀሳብ እንድንሄድ እንጂ እሱ ለኛ ሀሳብ እንዲሄድ አይደለም። እርሱ ያሰበው እንዲሆን እንጂ እኛ ያሰብነው እንዲሆን አይደለም። የእርሱ ሀሳብ በእኛ እንዲከናወን እኛ እርሱን እንድንመስል ነው። አሜን። ስለዚህ ለዛ ነው የተጠራ ነው። ስለዚህ we should not be confused። ያሰብነው ባይሳካ ኮንፊውዝድ ልንሆን አይገባም። ዓላማው እሱ አይደለም አይዘብም። ከሲጀመርም እሱ አይደለም ዓላማው። እንኳንም አልተሳካም የእሱ ሀሳብ ካልሆነ። አሜን። ማለት ይህንን ቆሜ ስናገራችሁ ተሳክቶልኝ አይደለም። ብዙም አይሳካ ነገር እያለ ነው እግዚአብሔር ፊት የምናገረው። አይሳካ የእግዚአብሔር ሀሳብ ካልሆነ አይሳካ። ምክንያቱም የተጠራ ነው ለዛ አይደለም ክርስቶስን እንድንመስል ነው። እና የሚሳካውን ነገር በእግዚአብሔር ሀሳብ የማይሳካውን ነገር ማይሳካልን እርሱን እንድንመስል ነው። እርሱን እስክንመስል ድረስ የሚሳካውም ይሳካ፣ የማይሳካውም አይሳካ። ግን ይህ የሆነውም ቢሆን ያልሆነውም ቢሆን እርሱን እንድንመስል ነው። እኛን እየሰራን ነው። እኛም የተሰራንበት ነው። ቢገባንም ባይገባንም ቢሆንም ባይሆንም እኛን እያበጀን ነው እሱን እስክንመስል ድረስ። እስከ መቼ ነው ታዲያ እሱን የምንመስለው? መቼ ነው እሱን መስለው? ሁለተኛ ቆሮንቶስ ላይ ምን ይላል? ሁለተኛ ቆሮንቶስ 3:18 ላይ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ በሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። እስከ መቼ ድረስ ነው? እንደ መስታወት የእርሱን ክብር እንደ መስታወት እስከምናንጸባርቅ ድረስ
ሰዎች እኛን አይተው ጌታን እስኪያዩ ድረስ ዳዋርት ማለት ጊዜ ይፈጃል። እንደየሰው ይለያያል። እንደየማንነታችን እንደ ልባችን ድንዳኔ እንደ ጥንካሬያችን መጠን ምናምን ይለያያል። ግን እርሱ በእኛ በክብር እስኪታይ ድረስ እንደ መስታወት እንዴት ነው የሚያንጸባርቅ? መስታወት የሆነ ነገር ሲያንጸባርቅ ሙሉ ለሙሉ ነው አይደል? ብርሃን የሚያንጸባርቀው ሙሉ ለሙሉ ወይም ደግሞ የእኛ መልክ በዛ ፊት ሙሉ ለሙሉ ነው የሚታየው አይደል? እስከዛ ድረስ ከክብር ወደ ክብር እንሄዳለን። የእርሱን መልክ እስክናሳይ ድረስ ለዓለም ሁሉ ማለት ነው። ፍጥረት ሁሉ ደግሞ የሚጠባበቀው እሱን ነው። የእግዚአብሔር ልጆች መገለጥ ፍጥረት ሁሉ ይጠባበቃል። እንዴት እስኪገለጥ እኛ የእግዚአብሔር ልጆች ነን በክብር እውነት በቀደመው ክብር በክርስቶስ በተመለሰው ክብር እግዚአብሔርን መስለው እግዚአብሔር ልጆች እስኪገለጡ ድረስ ፍጥረት ይጠባበቃል። የፍጥረት ናፍቆት እሱ ነው። እንደዛ በእግዚአብሔር ክብር እኮ አልገኝ ብለን ነው ፍጥረትም ሰፈር የሚያደርገው እኛም ሰፈር የምናደርገው። ያኔ ለፍጥረት ሁሉ እረፍት ነው። ያኔ ለፍጥረት ሁሉ ሰላም፣ ክርስቶስን የመሰልን ቀን ማለት ነው። ግን እስከዛ ድረስ ግን ያማል። ያንን ከዛ በኋላ እኮ አያምንም። ክርስቶስ እንኳን በምድር ላይ ያሳለፈው ጊዜ ቀላል አልነበር ማለት እሱ እንኳን አሞታል። ራሱን እንኳን ሲሆን ማንንም ሲመስል ሳይሆን ራሱን ሲሆን አብን ሲመስል እኮ አሞታል። ቶዝ ነው ጊዜ ቀላል አይደለም። ግን ተመልከቱ የእግዚአብሔርን ክብር ግን ገልጦለት ዘንዶም ዘዴ ራሱን ያጣቀን ነው። ራሱን አሳልፎ የሰጠቀን ሁሉን ያጣቀንና ሁሉም በፈቃዱ አሳልፎ የሰጠቀን ሰልፍለስ የሆነ ቀን ነው አይደል? ማንን የመሰለው? እግዚአብሔርን የመሰለውና ማለት እግዚአብሔርን ክብር የገለጠው መቼ ነው? ያኔ እና ያ እስኪቀለን ድረስ ራሳችንን እንዲያ አሳልፎ መስጠት እስኪቀለን ድረስ የኔ ብለን የምናስቀረው ነገር እስከማንፈልግ ድረስ እግዚአብሔር በእኛ ይሰራል። ያን ጊዜ ክብሩ ይገለጣል። እኔ ማለት እስክንተው ድረስ በቃ እንዲያራቅፎን እኔም ምንድነው ነገር ሳይቀርልን እግዚአብሔር በእኛ ውስጥ ይሰራል። አሜን ይሆንላል። ቶሎ ይሆንልን። ቶሎ እንሰራ። ቶሎ እግዚአብሔርን ክብር እናሳያለን። ብዙ አንታገር። ብዙ ከወደቁ በኋላ መፈራገጥ አጉል ለመላላት ይላል። እግዚአብሔርን መንገድ ለመሄድ እግዚአብሔርን ለመምሰል በእግዚአብሔር መንገድ ላይ ከሆንም በኋላ በራስ ሀሳብ በራስ ፍቃድ የራስን ለማስፈጸም የምናደርገው ጥረት አጉል መላላት ነው የሚሆንብን። አጉል ሰፈር ማድረግ ነው የሚሆንብን እና ጌታ መልካም ያድርግልን እና ክርስቶስን የምንመስለው ምኑን ነው? ግን እንግዲህ እንዳልኳቸው ክርስቶስን ሲፈጥረን ለዛ ዓላማ ነው፣ ሲጠራን ለዛ ዓላማ ነው። እስከ መቼ ነው? እስከ ፍጻሜው ድረስ አይደል? ክብሩ እስኪታይብን ድረስ ነው የሚሰራን አለ። እርሱን የምንመስለው እስከዛ ድረስ ነው እና እግዚአብሔር ግን ምኑን ነው እንድንመስል የምንፈልገው? እግዚአብሔር መምሰል ማለት ምንድን ነው የሚለውን ጥያቄ ስጠይቅ ቆላስይስ 1:15 ላይ ምን ይላል? ኖርማሊ የምናውቀው ነገር እግዚአብሔር መንፈስ ነው አይደል? እግዚአብሔር መንፈስ ነው። ቢያንስ ስጋውን አይደለም የምንመስለው። ክርስቶስም እግዚአብሔር እንደምመስል ሲል ያየነው ክርስቶስ ስጋውን ባህሪውን ነው እንጂ ስጋዊ ነገር አይደለም የሚያወራው። እግዚአብሔር መንፈስ ነው። ስለዚህ መንፈሳዊ ነገር ቁጥሩ ቆላስይስ 1:15 ላይ ምን ይላል? እርሱ የማይታይ አምላክ ምሳሌ ነው ይላልና የማይታይ አምላክ ምሳሌ ነው ካለ በኋላ ቆላስይስ 3:12 ላይ እዛው ላይ ቆላስይስ 3:12 ላይ ምን ይላል? እንግዲህ የእግዚአብሔር ምርጦች ቅዱሳን የሆናችሁ የተወደዳችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ ይላል። እንግዲህ እግዚአብሔር መንፈስ ነው ብለናል።
የእግዚአብሔር መንፈስ የመንፈስ ፍሬዎችን እግዚአብሔር በእኛ ውስጥ ሲሆን ነው እግዚአብሔርን የምንመስለው። እግዚአብሔር በእኛ ሲታይ ነው። የእግዚአብሔር መንፈስ ፍሬ ደግሞ ምንድን ነው? ትዕግስት፣ ቸርነት፣ የዋህነት አይደል? ሌላ ጥቅስ ደግሞ እናነባለን። ምን ይላል? አንድ ኤፌሶን 22:24 ላይ ኤፌሶን 22:24 ላይ 4:22 ላይ ፊተኛውን ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። እንግዲህ በአእምሯችሁ መንፈስ ታደሱ፣ ለእውነት የሚሆኑ ጽድቅና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ይሄ አዲሱ ሰው ነው። እንደ እግዚአብሔር ምሳሌ የተፈጠረው አዲሱ ሰው ነው። ያ አዲሱን ሰው ደግሞ ልበሱ ይላል። ይሄ አዲሱ ሰው ስንለብስ ቅድም ያየነው ምንድን ነው? የዋህነትን፣ ርኅራኄን፣ ፍቅርን፣ ትዕግስትን ምናምን ልበሱት ይላል። ስለዚህ እግዚአብሔርን መምሰል እነዚህን ነገሮች መሆን ነው ማለት ነው። እነዚህን ነገሮች መልበስ ነው ማለት ነው እንጂ እግዚአብሔርን መምሰል ሌላ ታሪክ የለውም። እግዚአብሔርን መምሰል እንደ እግዚአብሔር የእግዚአብሔርን ባህሪ መምሰል ነው። የእግዚአብሔር ባህሪ ነው። እግዚአብሔር ቸር ነው አይደል? እግዚአብሔር ምንድን ነው ሲባል እግዚአብሔር የምንገልጽባቸው እግዚአብሔር ፍቅር ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ትዕግስተኛ ነው፣ እግዚአብሔር እያልን መሐሪ ነው፣ እግዚአብሔር እያልን የምንዘረዝራቸው ነገሮች ይሄንን መሆን ነው እግዚአብሔርን መምሰል ማለት። ታዲያ ይሄንን መሆን ነው ማለት አንድ ጊዜ መታገስ አይደለም፣ አንድ ቀን መታገስ አይደለም። አንድ ቀን ራስን አስለምድ የሚለው ለዛ ነው። አንድ ቀን እግዚአብሔር መሐሪ ነው የምንለው አንድ ቀን ስለማረን አይደለም፣ ሁልጊዜም ስለሚመር ሁሌም ስለሚመር እግዚአብሔር መሐሪ ነው የምንለው። እግዚአብሔር ፍቅር ነው የምንለው ሁሌም ፍቅር ስለሆነ ነው ማለት። ምንም ነገር ቢያደርግ እግዚአብሔር ከፍቅር የተነሳ የሚያደርገው ቢቀጣን ማለት ቢለን መልካም ቢያደርግልን ሁሉም ከፍቅር የተነሳ ነው የሚያደርገው። ስለዚህ ባህሪ ነው፣ ካራክተር ነው ማለት ነው። ባህሪ ማለት የአንድ ቀን ድርጊት ጉዳይ አይደለም፣ ወይም 2 ቀን አድርገነው አይደለም፣ ወይም 3 ቀን አድርገነው አይደለም። የሆነ ሰው ባህሪ ነው የሚባለው። ባህሪ የሚባለው ምን ሲሆን ነው? ሁልጊዜ በተደጋጋሚ ሁልጊዜ ያ ሰው ያን ማድረግ ሲችል ነው። ስለዚህ መልመድ የሚያስፈልገው ለዛ ነው እንጂ እኮ ብዙ ጊዜ ሞክረን ብዙ ነገር ትተናቃለን። ለምሳሌ ስፖርት መስራት ሞክሬ አውቃለሁ፣ ሩጫ ሞክሬ አውቃለሁ ምናምን ብዙ ነገር እኮ እንሞክራለን፣ ግን 2-3 ቀን እንሰራዋለን፣ እንተወዋለን። አላስለመድነውም፣ ራሳችን ስፖርተኛም አይደለንም በቃ። ስለዚህ ከካራክተር የሚሆነው በቃ መገለጫችን ሲሆን በቃ አውፍ የደንፋል ይላሉ እንትኖች። አውፍ የደንፋል የምናሳየው ባህሪ እሱ ሲሆን በምንም አጋጣሚ ቢሆን ጀርመንኛ በደንብ ገለጸና ሰሞኑን ቢዘዋል እና አውፍ ይደንፋል ይላሉ እነሱ። በቃ በማንኛውም እንትን ማለት ነው፣ በማንኛውም ሁኔታ የምናሳየው ነገር ያ ሲሆን እሷ ሌላ ሰው የሚተማመንብን ሲሆን እግዚአብሔር ታማኝ ነው እንላልና እግዚአብሔር እኮ ባህሪው በቃ ማንጠራጠረው ለዛ ነው። እግዚአብሔር ታማኝ ነው። በቃ የእግዚአብሔርን ታማኝነት የሰው አለመታመን የእግዚአብሔርን ታማኝነት አያስቀርም። በቃ ሁኔታዎች አይቀይሩትም። ይሄን ዛትስ ካራክተር ማለት እሱ ነው። ስለዚህ ስለ እግዚአብሔር ማለት የእግዚአብሔር ማንነት ማይለዋወጥ መሆኑ ምን ያህል ረፍት እንደሆነ እናውቀዋለን እኛ። ማለት ያ ነው መተማመኛችን። ሰሞኑን የሆኑ ሙስሊም ልጆች ከኔ ጋር ስራ ይሰራሉና በአጋጣሚ አዲስ ናቸውና ምን ብለው ጠየቁኝ፣ ሙስሊም ነሽ ረመዳን ጾመሽ ነው አሉ።
አልጾምም ክርስቲያን አልኩኝ እና ክርስቲያን አለ በጣም አንደኛው። ከዛ ባሩ ምናምን ስለው በቃ ብትሆኝ ኖሮ ሙስሊም ምናምን አለ። ምን ዋይ ዱ ዩ ኬር አልኩት። ለምን ይሄን ያህል አልኩት። ያሳየው ባህሪ ስለገር ነው ያሳየው ሪያክሽን ለምን ይሄን ያህል ስለው ወዲያው ለምን ሲያክል ነው በእርግጥ ያለው ከኔ ጋር ገነት እንድትሄጂ ነው አለ። ለኔ ለመመለስ ነው እንደዛ አስበው እንዳልሆነ ያስታውቃል። መጀመሪያ ግን ለኔ ለመመለስ ያው ከኔ ጋር ገነት እንድትሄጂ ነው አለ። ከዛ ወዲያው ቀበል አድርጌ ገነት ነው እንዴ አንተ የምትሄደው አልኩት ስለው ፖዝ አደረገ። ኮስተር ብዬ ገነት ነው የምትሄደው አንተ አልኩት። አይ አላውቅም አለ። እንዴት አታውቅም አልኩት። እንዴ ገነት መሄዱን የሚያውቅ አላቻ እኔ እንዴት አውቃለሁ? አላውቅም አለ። ግን አውቃለሁ አልኩት። እኔ ግን ገነት ነው የምሄደው እኔ ግን አውቃለሁ አልኩት። ሳቁ። እንዴት ታውቂያለሽ አሉ። ከዛ ምክንያቱም እንደዛ ይላል ብሎኛል። እንደዛ ይላል ባይብል እንዴት ገነት እንደሚሄድ ይናገራል። ስለዚህ ሄዳለሁ እኔ አልኩ። ከዛ ብቻ ክላሱ ሩም ውስጥ ምናምን ስለሆነ አበቃ በዛ ዲስከሽን እና አንደኛዋ ልጅ ለብቻዋ አገኘኋት። ከዛ መልሼ አነሳሁላትና እሱን ጉዳይ አወራን እና አሁን እኔም ማምነው አለች። እኔም ማምነው አላህ ሰማይና ምድር እንደፈጠረ አምናለሁ ምናምን ብዙ የምታምነው በቁርአን የምታምናቸውን ነገሮች ነገርኛል። አላህ እንደፈጠረ አላህ ብቸኛ አምላክ እንደሆነ አምናለሁ ምናምን ምናምን ብላ ብዙ የምታምነውን ነገር ዘረዘረችልኝ። ግን ገነት እንደምትገባ አታምንም። ከዛ እና ይሄ ሁሉ ማመንሽ ምንድን ነው የሚጠቅመው አልኳት። ማለት ገነት ለመግባት ካልሆነ ዋትስ ዘ ፖይንት አልኳት። ምንድን ነው የሚጠቅመው አልኳት። እኔ እግዚአብሔር አምላኬ እንደሚምረኝ ማሪ እንደሆነ አውቃለሁ። እንደሚምረኝ አምናለሁ። እንደሚምረኝ እና ማሪ እንደሆነ ስለማምን ገነት እንደምገባ አምናለሁ። ኃጢአት ባደርግም እንኳን አልኳት። እንዴት አንቺ አታምኚም ስላት አይ አላህ እኮ ይምራል እና ከማርሽ ለምንድን ነው ገነት ማትገቢ? የሚታይ ነገር ስላልሆነ የሚጨበጥ ነገር ስላልሆነ እሱን አላውቅም አለች። አላህ እንኳ አይጨበጥም አይታይም አለ። እምነት ነው። እምነት የማይታየውን ነገር የሚያስረግጥ ነው። ከዛ በጣም ግራ ተጋባችና በቃ ጥሩ ነው ምገብ መጀመሪያ ግራ ማጋባት እና ተውኳትና አሁን እስኪ ቀስ እያልን እናየዋለን። እና የምንላችሁ ነው የእግዚአብሔር ማንነት የሚያስተማምን ስለሆነ ነው እንደዚህ በልበ ሙሉነት የምንናገረው። እግዚአብሔር በእኔ የሚያምን የዘላለም ሕይወት አለው አለ አይደል? አለው። የዘላለም ሕይወት አለኝ አምናለሁ። እግዚአብሔር መኖሩን የማምነውን ያህል እኔ መንግሥተ ሰማያት እንደምገባ አምናለሁ። በቃ እምነት ነው። እግዚአብሔር መምሰል በራስ እግዚአብሔር ስለዚህ ካራክተር ማለት እሱ ነው ልላችሁ ነው። እግዚአብሔርን መምሰል ማለት መሆን ነው የሚጠይቀው እንጂ አንድ ቀን ማድረግ፣ 2 ቀን ማድረግ፣ 3 ቀን ማድረግ አይደለም። እግዚአብሔር ማንነታችን ስናደርገው ነው። ማንነታችን የምናደርገው ግን እንዴት ነው? እግዚአብሔርን መምሰል ማንነታችን የሚሆነው እንዴት ነው? የትዕግስት እንዴት ነው? የምህረት እንዴት ነው? የቸርነት ከአንድ ቀን ከ2 ቀን ድርጊት አልፎ የኛ መገለጫ የሚሆነው የኛ ማንነት የሚሆነው እንዴት ነው? የመጀመሪያው ነገር ምንድነው? በእኛ አቅም በእኛ ኃይል አይደለም የሚሆነው። እሱን ማመን፣ እሱን ማወቅ። በቃ የሰው ልጅ ተፈትኖ የወደቀው ነገር ቢኖር ይሄንን እግዚአብሔርን መምሰል በራሱ አቅም አልቻለም። እግዚአብሔርን መምሰል በራሳችን አቅም ሞክረናል። ብዙ ጊዜ ተፈራግጠናል። እንዲህማ ጥሩ ሰው ነኝ፣ ትዕግስተኛ ነኝ፣ ይሄንማ እችለዋለሁ ብለን አይተነዋል። ሳንችል አይተነዋል አይደል? እኔማ ብለን ተታለናል። ይሄ ምድር ውጊያ ያለብን በጣም ከአቅማችን በላይ የሆነ ያልቻሉ ከመጀመሪያው ሔዋን ያልቻለችው ፈተና አሁንም ድረስ አለ አይደል? እስከ መጨረሻው ምን ይላል? ሰኮናህን ይከታተላል አይደል? ይሄ የሚያሳየው ፋይት የኢቭልን እና የሰውን ልጅና ኢቭል ፋይት ነው። ሰኮና ሁል ጊዜ ይከታተላል። ይሄ ሲን ኃጢአት ሁል ጊዜ ይከታተለናል። ጠልፎ ሊጥለን ማለት ነው። ሁሌ ይከታተለናል።
ግን ምንድን ነው? ከዛ ዘወር ብለን ደግሞ ተግን ራስን ትቀጠቅጣለህ። ኢቭን እግዚአብሔር ዓለም ራሷን እንድንመስል ትከታተለናለች፣ ትፈታተለናለች፣ ኢንቫይት ታደርገናለች። ኢየሱስን እንኳን እኮ ተፈታትነታል። ርቦት እያለ ዳቦ ብትበላ እኮ በቃ ይህንን ዓለም ሁሉ እኮ መግዛት ትችላለህ። ኢየሱስን እንኳን ተከታትነታል። ኢቭን ማለት ነው ሊጥለው ይሄ ፈተና አይደለም ጊዜ ግን በእኛ በራሳችን የምንወድቀው ፈተና ማለት ነው። ብዙ ጊዜም ደግሞ የወደቅ ነው። ግን ኃይልን በሚሰጠን በክርስቶስ ግን ሁሉም እንችላለን። ማንችለው ነገር ይሄን ማመን የመጀመሪያው ስቴፕ ነው። በእኔ አንደኛ የእኛን ደካማነት ማወቅ። ብዙ ጊዜ ኢየሱስ ክርስቶስ ኃይሉን በደካሞች የሚገልጠው ለዛ ነው። ደካሞች ደካማነታችን ብፁዕ ነው። ብዙ ጊዜ አይገባኝም ነበረ ይሄ ብፁዕ የብፅዕናው ስብከት ማለት ነው። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና የሚራቡ ብፁዓን ናቸው ብሎ ማለት ነው። በቃ ልባቸው በመንፈስ የሚራቡ ብፁዓን ናቸው ይጠግባሉና አይደል? ይሄን ነው በቃ ራሱ አቅም እንደሌለው የሚያውቅ ሰው ብፁዕ ነው። አቅም ያለውን ይጠይቃላ አይደል? በራሱ የሚፍጨረጨር ሰው ምስኪን ነው። ገና ብዙ ይደቆሳል፣ ብዙ ይወድቃል፣ ይነሳል። ግን አቅሙን የሚያውቅ ሰው ግን ብፁዕ ነው። ደካማ እንደሆነ የሚያውቅ እና ደካማ እንደሆነ የሚያውቀው ሰው እሱ የገባው ሰው የእውነቱን ለቃላፉ አይደለም። ይሄ እኮ ማረባና የሚል ላፉ አይደለም። ይሄ ኢንቨርትድ ፕራይድ አይደለም። የእውነት ከጌታ በስተቀር ከጌታ አቅም በስተቀር እንደማንችል የገባንለት የምር ጌታ እንፈልገዋለን። የምር እንጠራዋለን። ያላንተ አንችልም እንለዋለን። ያን ጊዜ እና በእርሱ ደግሞ ሁሉን እንደምንችል እናምናለን። ያ ሰው ባይዘው በራሱ አቅም ሳይሆን በእግዚአብሔር አቅም የቆመ ቀን እኮ ያደካማ ሰው ማንንም አይፈራም፣ ማንንም ምንንም አይፈራም ማለት የቆመው በእግዚአብሔር ኃይል ነው። አብሮት ያለው እግዚአብሔር ነው። ስለዚህ አንደኛው እምነት ነው። እሱን እምነት የመጀመሪያ ስቴፕ እሱ እምነት ነው። እኛ ኃጢአተኛ ነን፣ ግን በክርስቶስ ጸድቀናል። ሮሜ ምዕራፍ 3 እሱን ነው የሚያወራው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። ማንም አንድስ እንኳን የለም፣ ጻድቅ የለም። ከዛ ያለ ሕግ የሆነ ጽድቅ ተገልጧል። አሜን። በጌታ ጸጋ የሆነ ጽድቅ ተገልጧል። እሱ ነው የመጀመሪያው። ከዛ በሁለተኛው ስቴፕ መፈለግ አለብን። አንችልም ማለት ግን በእግዚአብሔር ይቻላል። ልክ ለምሳሌ ስፖርት በጣም ለሰውነት ጠቃሚ ነው። በጣም ብዙ እንትኖች እንሰማለን። የስፖርትን ጥቅም የሚያወሩ እንትኖች ብዙ ጊዜ አትሰሙ? እንዴት ወይም ደግሞ እንዴት ሼፕ ማስተካከል እንደሚቻል ብዙ ቱዱ ሊስቶች፣ ብዙ ምክሮች በጣም ተደጋጋሚ አትራክት ያደርጉኛል። አያቸዋለሁ፣ አውቃለሁ ማለት ነው። እንዴት ክብደት መቀነስ እንደሚቻል፣ እንዴት ሼፕ መሆን እንደሚቻል ምናምን ፖይንቱ እሱ አይደል? አምናለሁ ደግሞ ምንም አልጠራጠርም። ስፖርት በጣም በቃ ለጤንነት ጠቃሚ እንደሆነ ሼፕ እንደሚያደርግ ነው በደንብ አውቃለሁ። ግን እሰራለሁ ስፖርት ምንድን ነው የማልሰራው? ስለማልችልም አይደል? እችላለሁ፣ መስራት እችላለሁ። ስለማልችል ማለት ስለማልፈልግም አይደለም ወይ ማለት ያ ሼፕ መሆን ስለማልፈልግ አለ። ስፖርት መስራት ግን ስለማልፈልግ በቃ ዘስኦን ሪዝን ሼፕ መሆን ቀርቻለሁ፣ ሳላምን ቀርቻለሁ ምናምን አይደለም። ስፖርት ያልሰራሁት ስፖርት ሼፕ መሆን አልፈለኩም። ማይ ማይንድ ያን ያክል አልፈለኩትም። የውሸቴን ነው። ሰው መፈለግ ያስፈልጋል ብላችሁ ነው። መፈለግ ያስፈልግ ማወቅ ብቻ አይደለም፣ ማመን ብቻ አይደለም፣ መፈለግ ያስፈልጋል። አዎ እግዚአብሔር ጸጋን ይሰጣል። እግዚአብሔር ያስችላል። እናውቃለን፣ እናምናለን፣ እንፈልጋለን። በእርሱ ጸጋ እርሱን መምሰል እንፈልጋለን። ግን የሆነ እርሱን የመምሰልን ህይወት እርሱን መስሎ መኖር እንፈልጋለን። በዚህ ምድር መመላለስ እንፈልጋለን። እንደ ክርስቶስ መምሰል እንፈልጋለን። ክርስቶስ እንደነበረው የእግዚአብሔርን ክብር መግለጥ እንፈልጋለን። የእውነት ግን እንዴትም ይሁን የእግዚአብሔርን ክብር መግለጥ ማለት
ነው ማለት በራሳችን መንገድ ነው እግዚአብሔር ክብር መግለጥ የምንፈልገው። ያ እግዚአብሔር ክብር አይደለም። ራሳችንን ማክበር ነው የምንፈልገው በእግዚአብሔር ኃይል በእግዚአብሔር ጸጋ ወይስ እግዚአብሔርን ነው ማክበር የምንፈልገው? የእውነት እንፈልጋለን ልክ። ስለዚህ የእውነት ያንን ዋጋ ከመክፈል ድረስ እንፈልጋለን። የእግዚአብሔር ጸጋ በእኛ ውስጥ ሆኖ ያንን ህይወት እንዲኖር እንፈልጋለን። ራሳችሁን ዛሬ እንድትጠይቁ እፈልጋለሁ። የእውነት እንፈልጋለን? ከፈለጋችሁ እንግዲህ ይሄ አእምሯችን ውስጥ የምንሰራው ነገር አስተሳሰባችን ነው የሚለወጥ። 22 ኤፌሶን 22 ላይ በአእምሯችሁ መታደስ ተለወጡ የሚለው ይሄንን ነው። አእምሯችሁ ውስጥ እሱን ነው የምትፈልጉት ወይስ አሮጌውን ሰው ነው የምትፈልጉት? አሮጌውን ሰው እስቲ ነው የምትፈልጉት? ዓለማዊ ሰው ነው ወይስ አዲስ ሰው ነው መልበስ የምትፈልጉት? ሪሊ ክርስቶስ የሚመስለውን ሰው ነው የምትፈልጉት? ይሄ አእምሯችሁ ላይ ነው። ባለፈው በእኛ አስተምሮናል አይደል? ምን አለ? መልካም የሆነው በጎ የሆነው አስቧል። ሀሳባችን ውስጥ ነው ያለው እና እሱን ነው የምንፈልገው። ስለዚህ አሮጌውን ሰው ትተን አዲሱን ሰው መልበስ መፈለግ አለብን። አዲሱን ሰው ማሰብ አለብን። አዲሱን ሰው ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌን አስወግዱ ይላል። ፊተኛውን ኑሮ እያሰብን ያለፈውን ካረሳን፣ የፊተኛውን እያሰብን ያለፈውን ካረሳን፣ ያለፈውን እያሰብን ወደፊት መሄድ አይቻልም። ያለፈውን ትተን የኋላችንን ትተን ነው ወደፊት የምንዘረጋው። ስለዚህ ሁለተኛው ስቴፕ ያስተሳሰብ ለውጥ ነው። አስተሳሰባችን ነው። ከዛ በኋላ ድርጊት። ሰው በመኝታው ሆኖ መጀመሪያ ያስባል አይደል? ከዛ ሲነሳ ይፈጽሞ ይሄዳል። ስለዚህ መጀመሪያ ለማድረግ ከመውጣታችን በፊት አእምሯችን ውስጥ መወሰን፣ መቁረጥ፣ መፈለግ አለብን። አሮጌውን ሰው አዲሱን ሰው ለመሆን ይሄ በእግዚአብሔር ፊት ስለሆነ ማንንም አናታልልም። ባይዘው እርስ በርስ እንሸዋወድ ይሆናል ማለት አዲሱን ሰው መምሰል የምንፈልግ ሰዎች መምሰል እንችላለን። ቀላል ነው። አዲሱን ሰው ወይም ክርስቶስን እግዚአብሔርን መምሰል የሚፈልግ ሰው መምሰል ይቻላል። ልክ እንደ ፈሪሳውያን ማለት ነው። ረጅም ልብስ መልበስ ይቻላል። በየቀኑ ቸርች መምጣት ይቻላል። ምናምን ማድረግ ይቻላል። ምናምን የሚመስሉ ድርጊቶችን፣ ጥቃቅን ድርጊቶች ማድረግ ይቻላል። የሚያስመስሉ ማንነታችን የሚሆኑ ሳይሆን የሚመስሉ ነገሮች ማድረግ ይቻላል። ቀላል ነው በጣም። ይሄ ሃይማኖት ይባላል። ባይዘው የሚመስል ነገር ማለት ሃይማኖት ነው። ሃይማኖተኛ መሆን ማለት ነው። ይቻላል። ግን እግዚአብሔር ከሃይማኖት ጋር ጉዳይ የለውም። ክርስትና ሃይማኖት አይደለም። ክርስትና መንፈሳዊነት ነው። ክርስትና ላይፍ ስታይል ነው። ስለዚህ ክርስትና ህይወት ነው። ስለዚህ ህይወት ነው የምንቀይረው። ላይፍ ስታይል ነው የምንቀይረው። አንድ የሆነ ታዋቂ ሰው መጣ። ማን ነው? ቲክቶክ ላይ እያየው ነበር። ቲክቶክ ላይ የሚታወቅ ልጅ ዮኒ ማኛ ምናምን የሚባልሽ ማለት ነው። ልክ ጴጤ ሆኛለሁ ብሎ መጣ እና በጣም አስመሰለው ማለት ጌታን ተቀበለ ምናምን። ቃላቶቹን ወዲያውን የለመዳቸው ፍጥነቱ ራሱ እየገረመኝ ነበር። በጣም ይሄ ስፒሪቹዋል ወርዶቹን በጣም ነው የለመዳቸው። ከዛ በጣም 8 ወር ምናምን ቆየና ወጣ እና ሲወጣ የተናገራት አነጋገር በጣም ተመችታኝ ነበረ። ይሄ እሱን ወንጌልን ሌላ ጊዜ ይሻላል እመለስበታለሁ። ወንጌል መስበኩ አሁን አልቻልኩም። ለእነዚህ ለሚሳደቡት ሰዎች ግን ልክ ልካቸውን ለመንገር ለጊዜው እተዋለሁ አለ። ልክ ልካቸው እንጂ በቃ ዝም ብዬማ አልሰደብም። ልክ ልካቸውን ለመናገር በቃ ይሄ ጴንጤ የሚለውን ነገር ለጊዜው እተዋለሁ አለ። ምክንያቱም ሰደቡት፣ ወረዱበት፣ ምናምን ብታይ እና አልቻለም። ለኢየሱስ መሆን አልቻለም፣ መቋቋም አልቻለም። ያንን ሰው አይ በቃ ይቅርብኝ ብሎ ኦፊሻሊ ነው የወጣ። አወጣጡ ነው ደስ ያለኝ። ለምን
እዛው ሆኖ ጴንጤነኝ እንዳለ ልካቸውን ቢመልስላቸው ደስ አይልም ነበር የሆነ ማለት ነው። ግን በቃ ጴንጤ ሆን አልቻልኩም፣ እንደዚህ የተሰደብኩ አልቻልኩም። እንዴ የምን ወንጌል ነው ጥንቅር ነገር ራሴን ነው ማስከብራለሁ ማለት ነው። በግልጽ እንዴ ራሴን ዲፌንድ ማድረግ አለብኛል። ራሱን ዲፌንድ ሊያደርግ ወጣ ሰባት ነው የገባበት የሚመስለው ሲሳደብ ካያችሁ ማለት ነው። ጴንጤ የእውነት እግዚአብሔር ቃል እንደሚል ሰባት እጥፍ ነው የገባበት የሚመስለው ማለት ነው። ማለት ስናገር ግን በጣም መልሶ ጴንጤ ሲሳደብ ምን ሲል በቃ ምናምን ስታዩት ደግሞ በቃ ሚዘላችሁ ማስመሰል ይቻላል፣ ፕሪቴንድ ማድረግ ይቻላል። ሃይማኖት መሆን ግን ቀላል ነገር። አሁን ይህ ሰው መሆን ነው ያልቻለው፣ ስን አስመስለ መሆን ግን ቀላል አይደለም ማለት ኦነስት ነው። ተው አልሆነም እና which is good ማለት ነው። ስለዚህ ከዛ ሁለተኛው ስቴፕ እንግዲህ አእምሯችን ላይ ስናሳምንና ሲገባንና በቃ ጌታን ነው የምንከተለው ብለን ከወሰንን አስበነው ገብቶን ከወሰንን ሁለተኛው ስቴፕ ምንድነው? አዲሱን ሰው ልበሱት ይላል። ድርጊት ነው አይደል? ድርጊት ነው። ይሄ አዲሱን ሰው ልበሱት ይታይ፣ ላያችሁ ላይ አዲሱ ሰው ይታይ። ኦኬ። እና ቅድም ያየነው አዲሱን ሰው ልበሱት የሚለው የዋህነትን፣ ትዕግስትን፣ ፍቅርን ምናምን ልበሱት ይላል። ስለዚህ እምነት እንግዲህ እንደምናውቀው እምነት ያለ ድርጊት የሞተ ነው አይደል? ስለዚህ ቅድም ከላይ እናምናለን፣ እንፈልጋለን። ጌታ እግዚአብሔር በእኛ ውስጥ የሚያደርግ ምንድን ነው? መፈለግንም ማድረግንም በእናንተ ውስጥ የሚያደርግ እግዚአብሔር ነው ይላል። ስለዚህ ማድረግንም ነው በእኛ ውስጥ የሚያስፈልገው፣ መፈለግም ብቻ አይደለም። ስለዚህ ለማድረግም ይህንን ቃል ስናምን እግዚአብሔር ማድረግንም በእኛ አስቀምጧል። ጸጋው በእኛ ውስጥ አለ፣ የእግዚአብሔር መንፈስ በእኛ ውስጥ አለ። በእግዚአብሔር መንፈስ ኃይል እኛ እንችላለን ብለን ስናምን ልናደርግ ነው የምንወጣው። በቃ ምንም ሌላ ስቴፕ የለውም። ቀጥሎ ስቴፕ የለውም፣ ማድረግ ነው ቀጣዩ ስቴፕ። ስታደርጉት ታደርጉታላችሁ። ግን ምንድነው እኛ ከማድረጋችን በፊት ማድረግ እንደምንችል የሆነ ኮንፊርሜሽን እንፈልጋለን። ለዛ ነው ማናደርገው። መቼም አናደርገውም። ልክ እንደ ዮርዳኖስ ማለት ነው። ግቡ ናቸው። ያው እግዚአብሔር በእርግጥ እንደ እምነታቸው መጠን ቀድሞ የከፈለላቸው ይኖር ይሆናል። ግን ዮርዳኖስን እርገጡት አለ። በቃ ስትረግጡት ነው የሚከፈለው አለ። ስታደርጉ ነው የምታደርጉት የምትችሉት ማለት ነው። ስትታገሱ ነው የምትታገሱት። ስትታገሱ ነው የምትታገሱት። ስትወዱ ነው የምትወዱት ማለት ነው። ሰው ከእምነታችን የተነሳ ልናደርግ ስንወጣ እናደርገዋለን። ለምንድን ነው? እና ብዙ ሰዎች ደግሞ እንደዛ ሆነው አላያችሁም ማለት ሲሆኑ ዝም ብሎ አላያችሁ መሆን ጥሩ ኤግዛምፕል እንደውም እዚህ ጋር በተያያዘ ዘሪት የምትዘምረው መዝሙር አላታል የሆነ እኖርለታ እሽቀረቀራለሁ ባስተማረኝ ህይወት ምናምን በጣም የሚያምር መዝሙር አላት። የለንም እንጂ እንትን ብንከፍተው አሪፍ ነበረ። ታውቁታላችሁ። እኖርለታለሁ፣ እሽቀረቀራለሁ፣ እደምቃለሁ፣ አምራለሁ ባስተማረኝ ህይወት በትዕግስት በቸርነት ምናምን እታያለሁ፣ ደምቄ አምራለሁ የምትለው ማለት ነው። እና ሆናው እያየነ ማለት ነው። እያየነ ስለሆነ ማለት ነው። ማለት እየኖረችው እያየ እየገረመኝ ነበር። እና አንዳንዱን ነገር ስትኖሩት ነው የምታዩት ብላችሁ ነው። እና ብዙ ጊዜ እኛ እንጸልያለን ብዙ ግን ስንጸልይ አሁን ለምሳሌ የእግዚአብሔር መንፈስ እንዲረዳን እና የመንፈስ ፍሬዎች በእኛ ውስጥ እንዲገለጥ እንጸልያለን። ግን አሁን ለምሳሌ እግዚአብሔር ትዕግስት ስጠን ብለን ስንጠይቅ ትዕግስት የሆነ በአካል አይመጣማ። ትዕግስታችሁን የሚፈትን ሴናሪዮ ነው የሚመጣው። በቃ አይደል? እና እግዚአብሔር መንፈስ ሁላ አይመስልም። ትዕግስታችንን የሚፈታተን ሴናሪዮ ሲገጥመን እና አይመስልም። ያኔ ነው በቃ ያኔ ስንታገስ ነው እግዚአብሔር መንፈስ ኦኬ፣ እግዚአብሔር መንፈስ ከኔ ጋር ነው፣ በቃ ይሄንን ታገሰዋለን፣ ያን ቀን እንታገሰዋለን። ስለዚህ ድርጊት ይፈልጋል ብላችሁ እሱ ነው። አንድ ጸሎት ብቻ ነው። አሁን ብዙ ጊዜ እንጸልያለን፣ ግን ጸልየን ልናደርግ አንወጣም። ያንን ፍቅር ስጠን ብለን ጸልየን ቀጣዩ ስቴፕ ፍቅርን አክት ማድረግ ነው። በቃ ወጥቶ አክት
አክት ማድረግ ነው። ፍቅር በገባን መጠን ማለት ነው፣ በተረዳነው መጠን በደረስንበት መመላለስ አክት ማድረግ ነው። ያንን ልናደርግ ካልወጣን ወይ አላመንም ማለት ነው። አንዴ ምን ሆነ መሰላችሁ? ከአንድ ድሮ ልጅ ሆነን ነው፣ ደስ ይለኛል ታሪክን ሳወራው፣ ለዛ ነው ነገራችሁ። እና ሃይስኩል ፌሎሺፕ እያለ ሃይስኩል ፌሎሺፕ ሊደር ነበር እኔና አንድ ጓደኛዬ ማለት ነው። እና እንደዚህ ትንሽዬ ጉባኤ ነው የሃይስኩል ፌሎሺፕ፣ ሰሜን ስለሆነ ብዙ ትልቅ ጉባኤ የለም፣ ትንሽ ነው። እና አንዳንዴ ይጠፋሉ፣ አንዳንዴ ይመጣሉ ምናምን ነው ጉባኤው። ባህር ዳር ደግሞ ያኔ በተለይ ከበድ ያለ ነበርና ሁኔታዎችም አይመቻችም፣ ርቀቱ ምን በተለያየ ምክንያት ካሉትም ጥቂት ክርስቲያኖች ለመምጣት ይከብዳል። እና ያን ወቅት እኔና አንድ ጓደኛዬ ብቻ ተገኘን ፕሮግራሙ ላይ። እሱንም እኔ ቃል አካፍል ነበር፣ እሷ ፕሮግራም ትመራ ነበር። ሁለታችን ብቻ ተገኘን። ሰው የለም ማለት ነው ተባባልና እንሂድ አለች። እንሂድ ተባባልና ማን እንዳለች ሰለኝ። ከዛ አይ ለምን እንሄዳለን፣ በቃ እንጸልይ፣ የመራሽን እንጸልይ፣ እኔ ደግሞ ቃል አካፍልሻለሁ። ይሄ አሁን የእምነት ድርጊት ነው፣ ይላችሁ ድርጊት ነው እናደርጋለን አለ። እሺ እኔ ተንበርክኬ አጸለየችን። ከዛ እኔ ቃል አካፈልኩ። ከዛ ልክ ስንጨርስ እሱ ፓርት ነው የሚያስቀኝ። የጸለይነው ጸሎት እየመራች የጸለይነው ጸሎት ምንድን ነው? ጌታ ሆይ በእምነት ነው የጸለይነው፣ በሚቀጥለው ሳምንት ሙሉ አዳራሽ በእምነት ነው የጸለይነው። በቃ ጌታ እንዴ ሁሉም ልጆች ይምጡ ምናምን እያለን አሜን እያልኩ ነው የጸለይነው። ከዛ ብድግ አለችና በሚቀጥለው ሳምንት አንመጣም አለች። ጉባኤው ሲሞላኛ ልንቀርና ኖርማል ያስባ ነው። ጉባኤ የለ የሚቀጥለው ሳምንት አሁንም የለ አንቺ ነን የምንሆነው፣ ስለዚህ አንመጣም አይነት ኖርማል ተፈጥሯዊ ቲንኪንግ ነው። ግን እኔ ደግሞ የጸለይነውን አስታውሼ ነው። እና የእውነት በጌታ ተሳሪ ያልኳት ስላት እንዴ ጉባኤ ሲሞላኛ ልንቀርና ስላት ሳቅ ነው በላችንም እና ምንም ሳንባባል ተለያየን። ግን ሊገርማችሁ በእውነት በጌታ ፊት ነው የምናገረው። በሚቀጥለው ሳምንት አንድ ፓስተር፣ የሙሉ ወንጌል ቸርች ፓስተር ልቡ ተነሳሳና ሲሰፈር ግን ሃይስኩል ፌሎሺፕ አለ ብሎ ተነሳና ደወለልኝ። ትዝ ይለኛል። ሃይስኩል ፌሎሺፕ አለ እፈልጋችኋለሁ ምናምን ገብቷቸዋል። እኛ ተማሪዎች ብቻ ስለሆነ እርስ በርስ ነው በቃ የተሰረቻቸው ይመጡ። ከዛ ተነሳና የሚቀጥለው ሳምንት አይደለም ግን በሁለተኛው ሳምንት በሶስተኛው ሳምንት ብቻ ግን ኔክስት የተገናኘ ነው። ከዛ ቀጥሎ የተገናኘ ነው። በሱ ሰብሳቢነት ሙሉ ሆነን ነው። በሱ ሰብሳቢነትና ሞቲቬተርነት ሙሉ ሆነን ነው። እግዚአብሔር ጸሎት ሲሰማ ማለት ነው። እና ምን ልላችሁ ነው? ጸሎት ብቻ አይደለም፣ ድርጊትም ይጠይቃል። በቃ እንደውም ኢንተርኔት ላይ ብዙ ጊዜ ማለት አባባላለች። ድርቅ ሆኖ ዝናብ እንዲያመጣ ሲጸልዩ ቆይተው አንድ ልጅ ብቻ ጥላ ይዞ መጣ። ለምንድን ነው ይዘንባል ብለዋል። በቃ ስለጸለየ። ስለዚህ እግዚአብሔር መንፈስ እንዲረዳን ከጸለየ እና ካንበልን በድርጊት ማሳየት አለብን፣ ማድረግ አለብን ነው። በቃ ያንን ነገር ለማድረግ መውጣት አለብን እና ድርጊት በጣም ወሳኝ ነገር ነው ማለት ነው። ሁለተኛው ነገር ድርጊት ነው ብለናል። ሶስተኛው ነገር ጽናት ነው። ቅድም ምን ብለናል? የአንድ ቀን ድርጊት አይደለም፣ የሁለት ቀን እግዚአብሔር መምሰል የሚለመድ ነገር ነው ብለናል። ጽናት ነው እና ራሱ የእግዚአብሔር ቃል ራሱ ከጽናት ጋር አያይዞ ነው የሚጠቅሰው ማለት ነው። ኤፌሶን 4 እዚሁ ላይ 13 ላይ ወደ ላይ ስትሄዱ ምን ይላቸዋል? ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ይላል። ቅዱሳን አገልግሎትን ለመስራት ለክርስቶስ አካል ፍጹማን እስክንሆን ድረስ ነው
የምናደርገው ማለት ምን ጸነው ፍጹም እስክንሆን ድረስ በጌታ ፊት እንከን አልባ እስክንሆን ድረስ እግዚአብሔር የገባው ቃል ነው። ቅድም እግዚአብሔር የገባው ቃል ነው ማለት ነው። ፍጹምነትን የማይቻል ነገር አይደለም። ሰው ነኝ እንግዲህ እኔ ፍጹም አይደለሁም መቼም ምናምን አይደለም። ፍጹም እስክንሆን ድረስ መርካት የለብንም ማለት ነው። ስለ ጽናት ብዙ ጊዜ ይሄንን ክፍል ሲናገር ተከታተል ጽና። አሁን እንትን ላይ ራሱ እዛው ኤፌሶን 6:11 ላይ ምን ይላል? ሁለተኛ ጴጥሮስ 1:6 ሁለተኛ ጴጥሮስ 1:6 እንይስ። ሁለተኛ ጴጥሮስ በበጎነት በእውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትን እግዚአብሔርን መምሰል። ራስን መግዛት ዲሲፕሊን ነው አይደል? ራስን መግዛት ማለት ዲሲፕሊን። ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል። እነዚህ ነገሮች ሁሉ ራስን ከመግዛት ጋር ተያዙ ናቸው። የእግዚአብሔር መንፈስ ደግሞ ራስን የመግዛት መንፈስ። የእግዚአብሔር መንፈስ ከቁጥጥራችን ውጭ የሚሆን ነገር የለም ማለት ነው። ወደን ፈቅደን በምርጫችን የምናደርገው ነገር ነው ማለት ነው። ሁሉም ነገር በእግዚአብሔር መንፈስ የምንመራ ስንሆን የእግዚአብሔር መንፈስ የምናስብ ሰዎች ወደንና ፈቅደን የምናደርገው ነገር ነው ማለት ነው። ስለዚህ እግዚአብሔርን መምሰል በመጽናት እግዚአብሔርን መምሰል ነው ይላል። ስለዚህ 2 ቀን 3 ቀን 2 ዓመት 3 ዓመት ብለን አድርገነው አይደለም፣ እድሜያችንን ሙሉ ነው የምናደርገው። ምክንያቱም እዚህ ምድር ላይ ያለ ነው ወደ ቀደመው ክብር ለመመለስ እርሱን የመሰልን ቀን ወይም ሌሎች ወገኖች እርሱን እንዲመስሉ ነው የምንኖረው፣ አልያም እንሄዳለን። አሜን። በቃ ለዚህ ምድር አንገባ ነው እኮ አይደል? በቃ በዛ መሆን ይሻላል። ለሰማዩ ነው የምንሆነው ማለት ነው። ያ ነው እግዚአብሔርን ምንጸና እድሜያችንን ሙሉ ነው ማለት ነው። የምንመስለው እድሜያችንን ሙሉ እስኪጠራን ድረስ ነው ማለት ነው። ኦኬ እና እስከ መቼ ነው ፍጹም ሙሉ ሰው እስክንሆን ድረስ? አንደኛ ዮሐንስ 3:2 እናንብብ። አንብበን እንጨርሳለን፣ ሰዓቱ ይላል። አንደኛ ዮሐንስ ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደሆንን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። አሁን አይደለም የምናውቀው፣ ክርስቶስ ሲመጣ ነው ማለት ነው። እርሱን እንደመሰለ ነው የምናውቀው። እስከዛ ድረስ ግን እርሱን ለመምሰል ራሳችንን እያስለመድን ይኖራል። ስለዚህ ይሄ ምድር ጂምናዚየም ነው ማለት ነው። እግዚአብሔርን ለመምሰል ኤክሰርሳይዝ የምናደርግበት ጂምናዚየም ነው ማለት ነው። እግዚአብሔርን ስንመስል ያበቃል። እግዚአብሔር ስም የተባረከ። ጌታ ኢየሱስ ይባርካችሁ። እንግዳ አለ የሚጸልይልን እሱ ጋር ጸልየን